በባለፈው ቪዲዮአችን ላይ ስለ ባሊ ስንዴ አይተን ነበር። የት አካባቢ ጥሩ ስንዴ እናገኛለን የሚለውን ስናወራ ስለ ባሊ ስንዴ በደንብ አይተን ነበር። ባሊ የት አካባቢ ስንዴ እናገኛለን፣ በምን አይነት ኳሊቲ እናገኛለን የሚለውን በዝርዝር ለማየት ሞክረን ነበር። ዛሬም እንደተለመደው ከአንድ አካባቢ ሌላ አንድ አዲስ ስንዴ አምጥተን እሱ ስንዴ ለእናንተ ማስተዋወቅ ይሆናል ማለት ነው። ዛሬ የማስተዋወቃችሁ አካባቢ አሰላ ነው። አሰላ በስንዴ ምርቷ በጣም የምትታወቅ ከተማ ነች እና ዞን ነች እና ስለዚህ ስንዴ ጥቂት እናወራለን ማለት ነው። ዛሬ በቻለው መጠን ስለ አሰላ ስንዴ የተለያዩ ነገሮችን እያነሳን ለማውራት እንሞክራለን። የአሰላ ስንዴ በጥራትና በምርት ከኢትዮጵያ ውስጥ የተለየ ስንዴ ነው። የአሰላ ስንዴ በሀገራችን ውስጥ በጣም ተፈላጊ ነው። በጣም በተለያዩ ፋብሪካዎች፣ በተለያዩ ኢንዱስትሪዎች ላይ ለብዙ ነገር ያገለግላል እና በጣም ተፈላጊነትም አለው። አርሶ አደሮችና ነጋዴዎችም ይህንን ስንዴ አርሶ አደሩ ይወደዋል ስል ራሱ ያመረተው እህል ነው በሪል ግን ሌላ አካባቢ ላይ ሄዶ ይሄ እህል ለዘር ነው ተብሎ ይሸጣል እና ሌላውም ሰው አይቶ ወዶት የሚገዛው አይነት ስንዴ ነው እና ዛሬ በዚህ ቪዲዮ ላይ ስለዚህ ስንዴ በዝርዝር የምናየው ይሆናል ማለት ነው። አንድ ሁለት እያለን ትንሽ ዝርዝር አድርገን እናያለን ማለት ነው። አሰላ በሀገራችን በኢትዮጵያ በኦሮሚያ ክልል በአርሲ ዞን ውስጥ የሚገኝ ከተማ ነው። ይህ አካባቢ ከፍተኛ ቦታ ላይ ስለሚገኝ ከባህር ጠለል በላይ ወደ ላይ ከፍታ ስላለው ወይንም ከፍተኛ ቦታ ላይ የሚገኝ ቦታ ስለሆነ በአካባቢው ቀዝቃዛ ነው። ምክንያቱም ብዙ ጊዜ ከፍታ በሚጨምር ቁጥር ሙቀት ይቀንሳል፣ ያ ማለት ቅዝቃዜ ይኖራል ማለት ነው እና አሰላም እንደዚህ አይነት አካባቢ ነው። በባህሪው ቀዝቃዛ ቦታ ነው። በቂ ዝናብ ይገኛል። አፈሩ ጥቁር ነው። ለስንዴ በጣም ተስማሚ ሀገር ነው። ለስንዴ ምርት በጣም ጥሩ የሚባል አካባቢ ነው። አየር ንብረቱ ምን ሲታይ ለስንዴ ብዙ ጥቅም ያለው አካባቢ ወይንም ለምርት ጥራት ለብዙ ነገር የተሻለ የሚሆንበት አካባቢ ነው። አሰላ የኢትዮጵያ የስንዴ ቀበሌ ተብላ ትጠራለች ማለት ነው። አንድ ስንዴ በጣም ብዙ ይመረትባታል። ስንዴው በጣም ተወዳጅ ነው። ስንዴው በጣም አሪፍ ስንዴ ነው ማለት ውስጡ ያለው ፕሮቲን ኮንተንቶችም ትንሽ አሪፍ ስንዴ በዛ ያለ ጠንከር ያለ ፕሮቲን አለው እንደማለት ነው እና በዚህም የተነሳ ይሁን አይዶንት ኖ ብቻ ግን የስንዴ ምርትን በጣም ብዙ ስላለባት ይሆናል እና የኢትዮጵያ የስንዴ ቀበሌ ተብላ ትጠራ ነበር። በአሰላ አካባቢ በጣም ብዙ የተለያዩ አይነት ስንዴ አይነቶች ይበቅላሉ። ከዚህ በፊት ስለ ስንዴ አይነቶች አውርተን ነበር። ያው እሱን መለስ ብላችሁ አይቴት ማድረጉ የተሻለ ነው። ግን አሰላ ውስጥ ምን አይነት ስንዴዎች ይመርታሉ የሚለውን ለማየት እንሞክር እስቲ። አሰላ ውስጥ ለዳቦ የሚመች ለፓስታ፣ ለማካሮኒ የሚሆኑ ስንዴዎችን በብዛት እናገኛለን እና ብዙ ጊዜ እዛ አካባቢ ሰዎች ደግሞ የተሻሻሉ ዘሮችን አብልጦ ይዘራሉ። እነዚህ የተሻሻሉ ዘሮችን ደግሞ አብልጦ መዝራታቸው ምንን ያመጣል? የተለየ የተሻለ አይነት ፕሮቲንን የተሻለ አይነት ስንዴ ምርትን እንዲያገኙ ያስችላቸዋል ብዙ ጊዜ ማለት ነው። እነዚህ የተሻሻሉ ዘሮች በውስጣቸው ብዙ ጊዜ ከመጀመሪያው የተሻለ ፕሮቲን እንዲኖር ያደርጋቸዋል። ይሄ የተሻለ ፕሮቲን እያገኙ ሲሄዱ እነዚህ ስንዴዎች በተለያየ ኢንዱስትሪዎች ላይ በፋብሪካዎች ላይ በዳቦ ፋብሪካዎች ላይ በፓስታ በማካሮኒ በተለያየ አይነት ፋብሪካዎች ላይ ተፈላጊነታቸው ይበልጥ ተወዳጅ እየሆነ እየጨመረላቸው ነው የሚሄደው ማለት ነው። ይሄ ሁሉም አካባቢ የሚያደርጉት ነገር ነው በሪል። ከዛን በመጀመሪያ ደረጃ መሬቱን ያዘጋጃል። ይሄ መሬት ያዘጋጀው መሬት ዘሩን አዘጋጅቶ ይዘራበታል። ዘሩን አዘጋጅቶ ከዘራበት በኋላ ጸረ ተባዮችን መዳበሪያ አይዘር ናቹራልም ሊሆን ይችላል፣ ሲንቴቲክ ፈርቲላይዝ ተደርጎ የተሰራም ሊሆን ይችላል፣ ሰው ሰራሽም ሊሆን ይችላል፣ የተፈጥሮም ሊሆን ይችላል። ሁለቱንም አይነት መዳበሪያዎች ይጠቀማሉ። ሲጠቀሙ በጣም ፕሮፐርሊ ነው የሚጠቀሙት። በጣም ፕሮፐርሊ በትክክለኛው መንገድ ማለት ነው። በሚደርስበት ሰዓት በኮምፓይነር ያስወቃሉ። ሜቢ ዘመናዊ ቴክኖሎጂዎችን ይጠቀማሉ። በፊት ኦልድ ከነበረው ስትራክቸር አሁን ላይ ዘመናዊ የሆኑ ማሽኖችን ይጠቀማሉ። በፊት በበሬ ያርሱ ነበር በብዛት ማለት ነው። ኦልሞስት ኦል በሚባል ወይንም ሁሉም በሚባል ደረጃ ላይ በፊት ላይ በበሬ ነው የሚያርሱት። አሁን ላይ ግን
ሁሉም በሚባል ደረጃ በትራክተር በተለያየ አይነት ነገር ነው የሚያርሱት። ያው አንድ መሬታቸውም የተሻለ ነው፣ ለጥ ያለ ነው፣ ሰፊ መሬት አላቸው፣ አባጣ ጉርባጣ የለውም። ለተለያየ ለቴክኖሎጂም የሚያስቸግር ቀለል ያለ መሬትም ስለሆነ ሊሆን ይችላል። ግን የሚጠቀሙት አሁን ላይ ዘመናዊ የሆኑ ነገሮችን ነው አብዛኛው። የአሰላ ስንዴ በጥራቱ ይታወቃል ስንል በጥራቱ ከፍተኛ ጥራት አለው ማለት ነው። በምርትም ጥሩ ምርት አለው። ለፓስታም ለተለያየ አይነት ፋብሪካዎች በቃ ኳሊቲውን ጠብቆ መጠቀም የሚቻል አይነት ስንዴ ነው እና ይሄ ስንዴ በጣም ያምራል። ፍሬ ያለው ጠንካራ ነው። ፕሮቲን ኮንተንቱ ሃይ ነው። በብዙ ነገሩ ጥሩ የሚባል ስንዴ ነው። በቃ ከፍተኛ ምርት አላቸው። ለዳቦ በጣም ተመጣጣኝ ነው። ለዳቦ ፋብሪካዎች በጣም ተመጣጣኝ ወይንም ተወዳጅ የሚባል አይነት ስንዴ ነው እና ሜቢ ለአንድ ነጋዴ አንድ ነገር ከፍተኛ ምርት አለው፣ ጥራት ያለው ነው፣ ኳሊቲ ነው ምናምን ከተባለ ገበያ ላይም ተፈላጊነት አላቸው። ከሌላ አካባቢ አሁን ለምሳሌ ደካማ ስንዴ ነው ከዚህ አካባቢ የሚመጣው ተብሎ የሚጠሩ አካባቢዎች አሉ። ከነዛ አካባቢዎች ይሄኛው የተሻለ ስንዴ ነው። በቃ ምንም ማያሻማ ሀቅ ነው። ገበያው ላይ ተፈላጊ ስንዴ ነው። ብዙ ነገሩ ጥሩ ነው። መልካም የሚባል አይነት ስንዴ ነው። የአሰላ ስንዴን ሌላ ችግሮችን ማንሳት እንችላለን። አሁን ለምሳሌ የዋጋ መለዋወጥ፣ ዋጋው በጣም ተለዋዋጭ ነው። የስንዴ ዋጋ ትንሽ ዝቅ አለ ማለት ዝቅ፣ ከፍ አለ ማለት ከፍ ይላል። የዛ አካባቢ ስንዴ ደግሞ በተለየ አይነት ሁኔታ ዋጋው በጣም በፍጥነት ቫሪዬሽን ያመጣል። ጠዋት ከፍ ሊል ይችላል፣ ከሰዓት ዝቅ ሊል ይችላል፣ ጠዋት ዝቅ ሊል ይችላል፣ ከሰዓት ከፍ ሊል ይችላል። በጣም የተለያየ አይነት የዋጋ ልዩነት አለ። ይሄ የዋጋው ለውጡን እንደ ችግር ማንሳት እንችላለን። ነገር ግን ይሄ ስንዴ እድሎችም አሉት። አንድ ገበያው ላይ በጣም ተፈላጊ ነው። የመጀመሪያው እድል ከዚህ ስንዴ ገበያው ላይ በጣም ተፈላጊ ነው። ካሰላ ስንዴ የመጀመሪያው እድል ገበያ ላይ በጣም ተፈላጊ ነው። ሌላው ደግሞ ዘመናዊ የእርሻ ቴክኖሎጂ ይጠቀማሉ። ያ ማለት ምርታቸውን በጊዜ ኮሌክት ያደርጋሉ። አንድ ሰው ወይንም አንድ አካባቢ ጋር ምርቱ ተንጠባጥቦ ላይመጣ ይችላል። ብዙ ምርት በአንዴ ማግኘት ይቻላል። አሁን ለምሳሌ በበሬ የሚወቃው 3 ቀን 4 ቀን 5 ቀንም ሊወስድ ይችላል። ሜቢ የአንድ ሰው እህል ማለት ነው። ከዛ በዘለለ ደግሞ የአንድ አካባቢ እህል በዛ ልክ ወዲያው ኮሌክት ማድረግ አይቻልም። በማሽን የሚወቃ እህልና በበሬ የሚወቃ እህል ብዙ ልዩነት አለ። በሌላ ጊዜ ግን ስለ ማሽን ስንዴና ስለ በሬ ወይንም በበሬ የሚወቃ ስንዴና በማሽን ስለሚወቃው ስንዴ ስለሚኖራቸው ልዩነቶች ትንሽ ለየት አድርገን ማየት ይኖርብናል። ይሄ ሌላ ኤክስትራ ጥቅም አለው፣ በሌላ ቪዲዮ እናየዋለን። እንደ አጠቃላይ ደግሞ ስናየው አሰላ የኢትዮጵያ ስንዴ ኩራት ናት ማለት እንችላለን። ምክንያቱም ጥርት ያለ እህል፣ ጥሩ ምርት፣ ኳሊቲ ያለው ነገር ከዚህ አካባቢ ላይ ማግኘት እንችላለን። ይህም ቪዲዮ አይታችሁት ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።